የመጀመሪያ ሚስቱ ነበርኩኝ። ልጅ እምቢ ሲለኝ ግን ሌላ አዳርኩት። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የፋሚሊ ቤተሰቦች እንዴት ናችሁልኝ? እንደዚሁም ክርስቲያን ወገኖቼ ሁላችሁንም ሰላም ብያለሁ። በያላችሁበት ሰላማችሁ ብዝት ይበልልኝ። እንግዲህ ለምትሰጡኝ አስተያየትና ለምትሰጡኝ ኮሜንት ሁላችሁንም ከልብ ነው የማመሰግነው። ባለፈው እንግዲህ ወንድማችን ሁለት ሚስት እንዳለው ሁለቱንም እንደሚወዳቸው የመጀመሪያይቱ 4 አመት ተቀምጠን ልጅ እምቢ ስላት ሁለተኛ ሚስት እንዳገባሁኝ እና ለሌሎችም ትምህርት ይሆናል በማለት ቃለ ምልልስ እንዳደረግን ሁላችሁም አዳምጣችሁታል ብዬ አስባለሁኝ። ዛሬ ደግሞ ከአንዲቱ ሚስቱ የመጀመሪያይቱን ይዤላችሁ ቀርብ ያለሁኝ። ቪዲዮውን ሳታዳምጡ ኮሜንት አታድርጉ። እንደዚሁም ለቤት አዲስ የሆናችሁ እንደተለመደው ላይክ፣ ሼር፣ ሳብስክራይብ እያደረጋችሁ ለፋሚሊ ቤተሰብ ወደ ፋሚሊ ቤተሰብ መሆን ትችላላችሁ። በአስተያየቴ ላይ ስተት ካለኝ እያረማችሁኝ የሚስተካከልላችሁ የሚቀርብ ነገር ካለ ደግሞ በእናንተ ቃል ይዤ እቀርብላችኋለሁኝ። እንግዲህ እውነት በጣም ደስ የሚሉ ለሌሎቹ አርአያ ይሆናል ብዬ አስቤ ያው ፋሚሊ እንግዲህ የሴትዮ ጠበቃ እንደሆንኩም ያለ መረጃ አንድ ነገር ማቅረብም ደስ ስለማይለኝ በቅድሚያ እነሱም ባላቸውም ወይም ደግሞ ሁለቱም ሚስቶቹ ፍቃደኛ ሆነው ደግሞ በኔ ቻናል ላይ ለሌሎቹም ትምህርት ይሆናል ብለው በመቅረባቸው ከልብ ላመሰግናቸው እወዳለሁ ማለት ነው። እናንተንም እንደዛው ማለት ነው። እና ብዙ ሴቶች እውነት ከራሴ ሸዋር ከራስ ነው ይባላል። ከራሴ ስናሳ እኛ ምን አይነት ኢማነኛ ቢሆኑ ምን አይነት በቃ ቃላቶች አንሶኛል። እውነቴን ነው። ቃላት ለነሱ ምንም ቃላት የለኝም። በጣም መልካም ቢሆኑ ነው። እንዴት መልካም ቢሆኑ ነው። የመጀመሪያይቱም 4 አመት ተቀምጠን ልጅ እምቢ ካለን ሌላ እንዲያገባላት መፍቀዷ፣ ሁለታቸውም ደግሞ በአንድ በመኖራቸው ባሎቻቸውን ደግሞ ሀቃቸውን በራሳችን አቅም እንደምንወጣ ተስፋ ይኖረናል ብለው አንለያይም ብለው ተያይዘው መኖራቸው እውነት በጣም ለሌሎቹ ትምህርት ይሆናል። በጣም የሚገርሙ እንስቶች፣ የሚገርሙ የሴቶች ጀግኖች ብያለሁ ማለት ነው። እና እስኪ ዛሬ ደግሞ ከትልቂቱ ወይም ደግሞ ከመጀመሪያይቱ ውዱ ባለቤት ልደውልላት ነው። ላይክ እያደረጋችሁ ገባ ምን ሁላችሁም ወደ ተመልካቾቼ ማለት ነው። ሁላችሁንም ከልብ ነው የማመሰግነው። እየጠራ ነው። አሎ አሎ፣ ሰላም አለይኩም። ሰላም ነው እህቴ፣ እንኳን ደህና መጣሽ። ስለመጣሽ በጣም ነው የማመሰግነው። ፍቃደኛ ሆነሽ ስለቀረብሽ እንግዲህ በጣም ነው የማመሰግነው ማለት ነው እህቴ። እና ያው ባለፈው ባለቤታችሁ ልበል እንግዲህ ሁለት ስለሆናችሁ ባለቤታችሁ ቀርቦ እንግዲህ ለእናንተ ያለውን ሪስፔክት እና ለእናንተ ያለውን አስተያየት ለሌሎቹ ትምህርት ይሆናል ብሎ እንግዲህ ለፋሚሊ ቤተሰቦች ቃለ ምልልስ አድርጓል። እና አንቺም ደግሞ ወደሽና ፈቅደሽ ስለቀረብሽ በጣም ነው የማመሰግነው። እና እህቴ አንቺ ስንተኛው ሚስቱ ነሽ በሚል እንሂድ እንግዲህ። የመጀመሪያ ሚስቱ ነሽ? አይዋ ከመጀመሪያ ሚስቱ ጋር 4 አመት ተቀምጠናል። ግን 4 አመት እንደተቀመጥን ልጅ አላየንም እና አንቺ ደግሞ ፈቃደኛ ሆነሽ ሁለተኛም እንዳገባ ነው እሱ እንደሚለው ከሆነ ይሄ ነገር እውነት ነው ወይስ? እውነት ነው።
አይዋ አንቺ ፈቃደኛ ሆነሽ ከዛ ሁለተኛ ገባ ማለት ነው። የሁለተኛ የቱም ደግሞ ነፍሰ ጡርም እንደሆነች ያው ተናግሯል። ነፍሰ ጡር ናት። አልሐምዱሊላህ ማሻአላህ በጣም ደስ ይላል። ማሻአላህ ለሁለታችንም ያለው ከበሬታ በጣም ባላችን ልጅ ነው ማለት ነው። በቃ ማሻአላህ በአሁኑ ሰዓት እንዴት ታውቂያለሽ? በሬ ልጅ ስላጣ ወደ ሌላ ሄዶ ባህራ ምናምን አልተዘላዘለ ጠይቆ ማሻአላህ ተባረካላህ። በጣም ደስ የሚል ነው እውነት ለሁሉም በፍቃድ ስላደረኩለት ስታረግ ደግሞ ለምን ደስ ብሎ ልጅ ማለት ለምን ልጅ ነው ማለት ነው። አይዋ እዚህ ጋር ያኔ ሁለታችሁን ተስማምታችሁ ደግሞ በአንድ እንደምትኖሩ ነው እሱ እንደገና። አይዋ እንግዲህ ላንቺም አላህ ይወፍቅሽ ኢንሻአላህ። እሷንም ደግሞ መንገድ ላይ ከሆነች የቀን ሁለት ያድርጋት እና በጣም ደስ የምትሉና ለሌሎቹ አርአያ ትሆናላችሁ ብዬ አስቤ እንግዲህ ይቅርታ ስራ ላይም ስለሆነች ነው። እና ለፋሚሊ ቤተሰቦች ደግሞ ቃለ ምልልስ ለማድረግ ስለቀረባችሁ በጣም ነው የማመሰግነው። ምክንያቱም ሁለታችሁንም በአንድ ከማቀርባችሁ ለዛሬ አንቺኛውን ካቀረብኩ በቀጣይ ደግሞ እሷንም ኢንሻአላህ እንደምመጣ ተስፋ ይኖረኛል። ደስ የሚለው ነገር ብዙዎቹ ሴቶች ታውቂያለሽ በአንድ አብሮ ያለ መኖር በቃ ወይ ደግሞ ፍታኝ እኔ ካንተ ጋር አልኖርም ምናምን ብሎ ብዙ ታስኖ የሚያደርሱ ልጆች አሉ ማለት ነው። ለነዛ ግን እናንተ ትምህርት ትሰጣላችሁ። እውነቴን ነው። ምክንያቱም አንድ ሰው በሸሪዓችን እስከ 4 ማግባት እንደሚቻል ሁሉ ይሄ ራሱ እየተገደፈ ነው። ግን ወደዛ ከመግባት በፊት ውድ የፋሚሊ ቤተሰቦች ከይቅርታ ጋር ትንሽ ስራ ላይም ስለሆነች ነው እና ተስማምተው ሁለታቸው አብረው በመኖሩ እሱም ደግሞ ለሁለታቸውም በአንድ አይን እነሱም በማየቱ በጣም ደስ የሱ ተጽዕኖ ነው ማለት ነው። እነዚህ አብረው ተስማምተው ተዋደው ተፋቅረው አብረው እንዲኖሩ ሊያደርግ የሚችለው ማለት ነው። ምክንያቱም የመጀመሪያውኑ አስፈቅዷ ፈቃደኛ ሆና ላግባ ሲላት እሺ ብላ ፈቃደኛ ሆና ሌላም እንዳገባ ይሄ ራሱ እውነት ለተመልካቾቼ ትምህርት ይሆናል ብዬ አስባለሁ ማለት ነው። እና ውድ እህቴ በመጨረሻ ምን ትያለሽ ስለሱ? እስኪ ስለባልሽ እስኪ ስለሱ አንዳንድ ነገሮች እስኪ ምን ትያለሽ? የምታስተላልፊው ካለ ምን አይነት ወንድ ነው ለእናንተ በሚለው እስኪ እና በዚሁ ልስተናበትሽ እወዳለሁ። ይሰማሻል እህቴ? የምታስተላልፊው ባላችሁ ለእናንተ እንዴት አይነት ባል ነው ለሚለው እንግዲህ በዚሁ ልሰናበትሽ። እሱም በጣም ስለሚወደን በጣም ያከብረናል ከምንም በላይ ማለት ነው። ስልክናት እንዴት ነው መወጣ ብሎ ይራል ማለት ነው። እኛም ደግሞ በጣም ለእኛ ረሱ ያለበት ልዩ ነው ከምንም በላይ ነው። ከሁላታችሁም ተስማምታችሁ ተከባብራችሁ አብራችሁ እንደምቀጥሉ እንግዲህ እስከ ወደፊትም ተስፋ አላችሁ። እሱም ብንወድ ነው ተከባብረን ተቻችለን የምንኖረው። እሱም ማድነው ተከባብረን ተቻችለን እኮ መኖር አንችልም። የእሱ መልካምነት ይወስናል ማለት ነው። እሷ መልካምነት ይወስናል። አንዱ ተቻችሎ ለመኖር እሱ መልካምነት ከተቻችለን የምንመሰል ድረስ አሁን ይህን ሳይጠይቀን ቢያገባት ቤቱ ሰላም የለም። ታውቂያለሽ። እውነት ነው። እና ማሻአላህ አላህ ይጨምርላችሁ እስከ ወዲያኛው ድረስ አላህ አይለያችሁ። እሱም ለእናንተ ያለው ሪስፔክት ለእናንተ ያለው ፍቅር ለየት ያለ ነው። አይለያችሁ ነው የምለው። ሁለተኛ ደግሞ በጣም ደስ የሚለው አንቺ እንደ መጀመሪያዊቱም ሆነሽ ከአንቺ ሳይደብቅሽ ሁለተኛ ፈቃደኛ ሆነሽ አልደበቀሽም።
ውድ የፋሚሊ ቤተሰቦች ለዛሬ ይዤላችሁ የቀረብኩት ቪዲዮ ይሄንን ይመስላል። በጣም ደስ የሚል ቆይታ ነበረ። በቀጣይ እስከምንገናኝ ድረስ ሰላም ሁኑልኝ። አመሰግናለሁ ስላዳመጣችሁኝ። ባይ ባይ።